አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የሚነግራችሁ አጭር ታሪክ አለ። እሱ ምንድን ነው? አይነ ስውሩ ለምን ፋኖስ ያበራል የሚል ነው ማለት ነው። በአንዲት የገጠር ከተማ ውስጥ ነበረች እና ሲጨላልም ወደ ከተማው መውጫ እየሄደ ንጹህ አየርን ማዘውተር የለመደ ነው ማለት ነው አይነ ስውሩ። ታዲያ በዛ በጨለማ ውስጥ ሲሄድና ሲመለስ ምንጊዜም ፋኖስ ይይዛል። ከእለታት በአንድ ቀን 3 ወጣቶች እርስ በርስ እየተቀላለዱ ሲያልፉ አይነ ስውሩን ሰውዬ ከነ ፋኖሱ ያገኙታል። ከዚያም እነዛ ወጣቶች አንተ አይነ ስውር ነህ፣ ለምንድነው ፋኖስ ይዘህ የምትዞረው አሉት። ሰውየውም እኔ ልክ ናችሁ፣ እኔ አይነ አላይም፣ ነገር ግን ፋኖሱ ይጠቅመኛል። ምክንያቱም ሰዎች በጨለማው ምክንያት ሳያዩኝ ሲገፈትሩኝ ከምናደድባቸው ፋኖሱን ይዤላቸው ባበራላቸው ይሻላል ብሎ መለሰላቸው። ለሁላችንም የሚጠቅመናል ብሎ መለሰላቸው ይባላል። ወጣቶችም በሰውየው አስተሳሰብ በጣም ተደነቁ ማለት ነው። ለሰዎች የምናደርገው በጎ ነገር ደግሞ ለራስ ተመልሶ እንደሚጠቅመን ነው ማለት ነው ይሄ ታሪክ የሚናገረው። እና እንዴት ታያችሁት? ማየት ያለብን በህሊናችን እንጂ በአይናችን አይደለም ማለት ነው።